ስፔሻሊ አሁን አጫሉ ሁንዴሳ እንደተገደለው አይነት ቡድኑን መናገር አልፈልግም። ለአሁኑ ያለኝን መረጃ ምን አይል አውቃለሁ የሚለውን መናገር ስለማልፈልግ የፌደራል መንግስት ያደራጃል። ለምን መናገር አልፈለክም? አጫሉን የገደለውን ቡድን በተመለከተ አጫሉን የገደለን ቡድን አሁን ከተናገርኩ ያ ቡድን ምን አይል እንደታወቀና ምን አይል እንደተነቃበት እንዲያውቅ ስለማልፈልግ እንጂ ሙሉ መረጃ አለኝ እኔ። አጫሉ የተገደለ ማን ነው የገደለው? ማን ነው ያቀደው? ማን ነው የፈጸመው? ግን ህብረተሰቡ ማወቁ ጥሩ አይደለም? ህብረተሰቡ ቢያውቅ 2 ዓመት ሆነው ይሄ ነገር የኦሮሞ ህዝብ ማወቅ ባለበት ጊዜ እንዲያውቅ አደርጋለሁ። በአሁኑ ጊዜ ግን የኦሮሞ ህዝብ አጫሉ ማን እንደገደለ ቢያውቅ ወይ በጣም በመቆጣት ትርምስ እንዲመሰረት ሊሆን ይችላል፣ ወይ ደግሞ ምንም ማድረግ የማይችል ህብረተሰብ ስለሆነ ልናገርም አታድርገኝ። ይሄንን እኔ በራሴ ምክንያት ያስቀመጥኩት የሚወጣበት ጊዜ ይወጣል። እሺ መክፈል ያለባቸው ያጫሉን ደም መክፈል ያለባቸው ደግሞ መክፈል ያለባቸው ጊዜ ሲደርስ ያንን አደርጋለሁ። የኦሮሞ ህዝብ ይሄን እንዲያቅልኝ ይፈልጋለሁ። ወይ የኦሮሞ ህዝብ ጠላቶቼ ናቸው ብሎ ከብዙ ነገሮች ጋር እንዳጋጭ፣ ወይ ደግሞ ምንም ሳያደርግ ቁጭ ብሎ እንዳናደኝ ይሄንን እንድትገፋፋኝ አልፈቅድልህም።